ሰላም ጤና ይስጥልኝ ዩቲዩብ የተወደዳችሁ ቤተሰቦች እንዴት ናችሁ? በባዶ ነው የምጠጣው ባይዘው ነገራችሁ ጀባ ድፍን ለኛ ዝርዝር ለምቀኛ ዘበኛም ስተኛ ቁልፉን ላይ ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቼላችኋለሁ። ታውቃላችሁ የጾም ወቅት ነው። ስለዚህ ቆንጆ የሆነ ብፌ ያለበት ቦታ ሄደን እንሞክራለን። እኔ ብቻ አይደለም አማኒም አለ እንደተለመደው አለን ይላል። እንዲሁም ደግሞ ሁለት ልጆች እዛ አሉ። እግራችንን የሚያቀርብ ወደ ወሎ ሰፈር ነው የሚሆነው። እዛ አካባቢ ላይ አንድ የሆነ ቤት አለ በጣም አሪፍ ብፌ ያለበት። እዛ ሄደን እንሞክራለን። አብራችሁኝ ሁኑ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩኝ። እወዳችኋለሁ። ያዘው ያዘ ፋሚሊ በድጋሚ ተመልሻለሁ። ኤርሚን ይዤ መጥቼላችኋለሁ። ቢሹን የሼፉን ማለት ነው። ሼፉን ያሳይ። በዚህ አጋጣሚ እንኳን አደረሳችሁ። የሙስሊሞችም ጾም ገብቷል። ኤርሚን ምን ትላለህ? በቃ ሁለቱም እንግዲህ እምነት ተከታዮች በሙሉ እንግዲህ እንኳን አደረሳችሁ ለጾሙ። ሲገጣጠም ጥሩ ነው አይደለ? አዎ ኦፍ ኮርስ። ስለዚህ አንተስ? ያው ሙስሊም ወንድም እህቶቻችን እንኳን አደረሳችሁ። አማኒ እስከ 9 ነው የሚጾመው። እኛ ደግሞ አማኒ አይደል? እኛ እስከ 6 ስለምንጾም ግድ ነው እሱ። ወንድማችን እስከ 6 ስለሆነ እኛ የምንጾመው ዛሬ ኢዶ ነው የምንገኘው። እዚህ ፊት ለፊት እንደምታዩት አሪፍ የሆነ የጾም ብፌ ያላቸው ገብተን እንሞክራለን ጋይስ። በጣም አይተናል ብዬ አስባለሁ። በጣም ዝግጁ ወሳኝ ነው። let's go ነገ ጋይስ ሰብስክራይብ ያደርጋችሁ ባይዘው ጋይስ። Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit and the coffee ain't hit yet, damn ain't that great. ጋይስ እንግዲህ ገብተናል። እንዳያችሁት በጣም ብዙ የሆኑ አይነቶች አሏቸው። እሺ አንዱ አንተ ያስጀምር። አንቺ ጀምር እንዴ ጋይስ ዋው ሳህኑ ይከብዳል። ሳህኑ በጣም ይከብዳል። ገና ሳንጀ ነው ሳህኑ አልከበደም። ምንድን ነው እንዴ? ማለሽኛ እንመለሳለን። ያው ዳቦም ስላለ ብዬ ኤርሚያ እሺ ካሜራው ሲጠፋ ይመለሳል። እንመለሳለን። ቆይ ወይዘይ መመለስ ይቻላል እኮ አሪፍ ነገር ብዙ አይነት ነው ያለው። ስጋ ነው የሚመስለው ታውቃለህ? ኖ አይደለም፣ ባቂላ ነገር ነው ይሆነ ስጋ የሚመስለው ታውቃለህ? ይሄ ነገር በጣም ብዙ እግዚአብሔር ጋይስ ኬቱ ልብላ ግራ ገባኝ። ኬቱ እንደምበላው አላልቃለኝ ገና ሳንሄድ ከዚሁ ግራ አልገባንም ወይስ ባይዘው የጾም ምግብ በጣም ጸዴው ነገር ይሄ ነው። በቃ የሆነ ብዙ አይነት ትበላለህ። የጾም ምግብ በጣም ብዙ አይነት ትበላለህ። በጣም ጸዴ ነገር ይሄ ቲማቲም ሳላጋ አይመቸኝም። አስቀምጦ አይኔ አልወድም። እሺ ድፍን ምስር ነው ያለው ጋይስ። አዚፋ ኦኬ። ግን አዚፋ ነው የሚባለው ብዙ ጊዜ በተለምዶ ጋይስ። እቺ እንትና አዚፋ ይሏታል ብዙ ሰዎች። ይሄ ነገር እኔ አልጫ ስለማልወድ ምስር አልበላም። ሳላድም ብዙም አይደለው። እኔ እኮ ማለት ነው ስለበዛብኝ በቃ ማውራት ራሱ አቃተኝ ጋይስ። ማውራት ራሱ አይሽሮ እንኳን ይቅርብኝ ሽሮ። እኔ የምስር አይነቱ በጣም ብዙ ነው። ድፍን ምስር አይደለም ምስር ነው መሰለኝ። ድፍን ምስር አይመስለኝም። ብቻ እርግጠኛ አይደለም አላወኩም። ያስተላልፍ ጋይስ የሚገርም ነው ሽታው። በቃ ልነግራችሁ አልችልም። ሽምብራሳ ዶሮ ነው የሚመስለው። አይነቱ በጣም ብዙ ነው ጋይስ፣ በጣም ብዙ ነው። በጣም ኮርሳ ይመስለኛል። እዚህ ጋር አክቹሊ ግን ያልጫ አይደለም። እዚህ ጋር የዘለልኩት አለ አላለም። ኦኬ እሺ፣ እዚህ አይቱን ላድርግ መሰላችሁ። ፓስታው እንኳን ይቅርብኝ። እስማም ሩዝ ዋው ቀይሰር ነው የሚገርም ነው። ቀይሰር ስጋ መሰለ። ይሄ አሳ ኮተሌት ይመስላል። አሳ ኮተሌት ይመስላል። ይሄ እንደዛ ነገር መሰለኝ። እዚህ ጋር አሳ አይደለም፣ አሳ ነው። አሳ አይደለም እናቴ፣ አሳ አይደለም። አሳ ነው። ኦኬ አይ ቆይ አሳ እንኳን ይቅርብኝ። ምን አሳ ጾማለሁ እንዴ?
አለ እንዴ ያሳሱ እንለፈው እዚህ ጋር እንዳሳ ቢዘለል ይችላል ስላለው ብለን ስላሰብን ጎመን ጋይስ ጎመን ክትፎ በጣም ነው የምወደው በጣም ያሰላም ጋይስ እንዳትታዘቡን እሺ ወላችሁ ላሳያችሁ በጣም እንትኑ ሳኑ አይመችም በጣም ብዙ አይነት ነው ያለውና ብዙ አይነት ሰንዳ ይመስላል ትንሽ ነው ሳኑ ማርያም ብዙ ነው እግዚአብሔር እኔ አልቻልኩትም ጎመን ክትፎ ነው ምን ማድረግ አላውቅም ይመስለኛል አንድ እንጀራ አልጨምር ነግሬ ነበር አንድ እንጀራ አልጨምር መሰለኝ ኤርሜ እንዴት ነው ማኔጅ አደራረጉ እንዴት ነው በጣም የሚገርም ነው ጭራሽ ያወነ የሚገርም ነው የኔን ራሱ አትም አይነቱን በጠቅላላ ይዤዋለሁ ያላረኳቸው ደግሞ ብዙ አይነቶች አሉ ጣዕሙ ደግሞ ልዩ እንደሚሆን እርግጠኛ ነኝ ቀምሰን እናረጋግጣለን የሚጠጣም ነገር አለ ጋይስ ታወራ በነገራችን ላይ አልሰማዋትም ወተርሜለን እሺ ወተርሜለን አለች ጂንጀር አለች ይሄ ደግሞ ሚክስ ነው ወተርሜለን ለኔ ወተርሜለን ያው ብርሽ ያጁ አንቺ ሁላችንም አንዳንድ እንሞክር ምን አንዳንድ ብንሞክር ግን አሪፍ ያው ጂንጀር ሱን ሞክር ነው መርገም ይችላል እንደዛ ከሆነ አንድ ቀይስሩ ይጨምር ግድ የለሽ ቀይስሩን ጨምር ለምን እንደው ታያለሽ ለሙከራ መሞከር አለ ለማንኛውም ጋይስ እኔ የቀይስር ጁስ ይዣለሁ እኔ ደግሞ ወተርሜለን ይዣለሁ ምን ያስክ ጂንጀሩን ይዘታል አይ አቀራረቡ ራሱ እሱ ያምራል አይታ በጣም ከለር ያምራል በጣም ያምራል ያዘው ጋይስ ላይክ ሼር ሰብስክራይብ እያደረግን ፋሚሊ ከሳኑ ጋር በጣም ይከብዳል እና ሰብስክራይብ ማድረግ እንዳትረሱ ጋይስ እንደምታዩት ቅድምም እንደነገርኳችሁ በጣም ብዙ አይነቶች አሏቸው ጣሙን ደግሞ አብረን ሆነን እየጣጣምን እንቀምሰዋለን ማለት ነው ወደ ማዕዳችን እንግባ ያዘው ስንሰላስስ ነገር እንዴት ነው እሺ እኔ ከሽሮና ከጎመን ልጀምር ዋው ውስጡ ያለው ኪያር ነው ማለት ነው አንተ ጣም እንደሱ ነገር ምንድነው ኪያር ነው ይሄ ድንች ነገር ነው ይሄ እንትኑ ዱቄት ነገር ነው እንደ ብስኩት ይሄ ውስጡ ያለው ኪያር ነው እና አሪፍ ጣም አለው ሞቆ ሞቆ ጋብሽ ዘልኛል ቅድም አሳ ምናምን መስሎኝ ትቼው ነበር ነው አዎ ኦኬ ውስጡ እንትን ያለው ኪያር ነው በጣም አፍጣም አለ ሳይዲ ነው በጣም ቆንጆ ነው ጎመን ክትፎ ቅድም በጣም አብረሽ ጎመን ክትፎ እግዚአብሔርን ነበር እስቲ ሚለት ጎመን ክትፎ ነው በጣም ነው የምወደው ክትፎ እያለልኝ ማለት ነው ወደ ጎመኑ አደላለኝ አራው ለፍስግ ነው ራሱ ተባለ ጎመን ክትፎ ምንድነው በጣም ለምን ነው በጣም ዘዴ አራ ጎረሱ ማለት ነው ሽምብራ ሰውን ቁምሰቋ ሽምብራ ሳልቅም መስኩ ሽምብራ ሰውን መስኩ ሽምብራ ሰው ታንተ ሁሉም አይነት አንዴ ለምን ነው ሽምብራ ሳ ሲሰራ ጣሙ ከዶሮ ጋር ይመሳሰላል ቁሌቱ ላይ ነው ለምሳሌ ሼፍ አማኒ ምን ይመስላል ቁሌት ላይ ነው በጣም ይቅላል ዳርጋሽ ገምራሁ በጣም ይቅላልና ነው ይሄን ውደት ይፈጥራል ለማናቸው በጣም ጸዴ ነው በጣም ወደኗል ኢዶ በጣም ጸዴ ነው መጣችሁ ሞክሩት ጋይስ መጣችሁ መሞከር አለባችሁ ይሄን ሁሉ አይነት ማየት አለባችሁ ይሄን ሁሉ አይነት መጣችሁ መቅመስ አለባችሁ የእውነት ፓስታ አለው ይተካል ሞክረው ይተካል ሞክረው ይሻላል አበላም አነቀኝ ይሄ ነገር ምንድነው እንጆሪ ነው አረ ቃሪያ ነው ያለው ቃሪያ ቲማቲም ወይ ቃሪያ ነው ጎለጣ አንተ ማታው እሺ እንደ ወንድ ልጅ እንጉረስ ዋተር ሚለን በጣም ጸዴ ነው ወይስ አሪፍ የሁሉም ቴስት አፍ ላይ ይሰማል ማርያምን አሁን አንተ አብዛኛው ጊዜ የምግብ ሪቪው ነው የምትሰራውና እንዴት አየው ቢፊያቸው ጸዴ ነው በጣም ማርያምን ያለ እንትን እንደዚህ ነው አይ የምር የሆነ የሁሉም ቴስት ማን አፉ ሲገባ የሁሉም በቃ ዳይሬክት በቃ የሆነ ይሰማሃል የሽምብራ ሰው የምስሩ በተለይ የጎመኑ በጣም ጸዴ በቃ ማርያምን ያልቀመስኳቸው ራሱ ከሰዋሉ ጉዳይ
በጣም ብዙ አይነት ነው ያለው። ኤርሚስ ዛሬ ባይዘው በጣም ደብሮኝ ነበር ጋይስ። ማለት ዛሬ እንደ አጋጣሚ ሆኖ የአመቱ ኪዳነ ምህረት ነበርና ሰፈር የሆነ ማህበር ነበር፣ አልተጠራው ነበር። አሁን አገኘሁት ጋይስ፣ ደስ ብሎኛል። በጣም የሚጣፍጠው ማርያምን ሁሉንም አይነት በቃ ማህበር እና በጣም ብዙ አይነቱ በጣም ያስደስታል። እና በጣም ብዙ ነውና የሆነ የቱን አንስታችሁ የቱን ተውታላችሁ። የሆነ የአይን አዋጅ ነው የሚሆንባችሁ። እንዳቆሉት ደግሞ የሆነ ሼም ይዘህ ነው እንጂ ያው ካሜራ ጀርባ አለ ከኋላ። ለማናቸውም ጋይስ ሰብስክራይብ እያደረጋችሁ ያረፈደ እንግዳ አንዝና ነው እኔ ጾመኛ ስለሆነ ያረፈደ እንግዳ ብፌ እናስነሳና ቆልለውን አሉ ነው ቴስት ካላረክ አልጠጣም ነው ጠንከር ያለ ነገር ሰው እንሰራለን። የተመቸው ሌላ መቅመስ ያስፈልግ ገና ሳነስከው ቻርለም። እሺ ቤተሰብ አዲስ እንግዳ መጥቶልናል። ራስን አስተዋውቃቸው እስኪ። ዲዲዮን ይባላል። ዲዲዮን ከኢዶ ጋር ይመሳሰላል ጋይስ። ባለቤቱ ነው እንዴ? ባለቤቱ ነው። እና ቤተሰብ አሪፍ የሆነ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ከያዞ ፋሚሊ እና ከጓደኞቼ ጋር እንዲሁም ካማኒ ከወንድሜ ጋር ያዘው በላቸው አለ ይሄን የመሰለ ቡፌ በድጋሚ ማግኘትና መቅመስ የምትፈልጉ ከሆነ ከጀርቤ እንደምታዩት ኢዶ ቴስት ዘ ሞመንት የሚል ቤት አለ። መታችሁ ማየት ትችላላችሁ። እወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩኝ። ያዘው እየበላን ጋይስ እንዴት ነው ቅምሻውን? እንዴት አየኸው ግን? እንዴት አየሽው ግን? ምግቡ ጥሩ ምናምን ያነሳ አይደል? አሪፍ ነው። ጾመኛ የሚበለው ይሄንን አይደል? ሽምብራ ሰር እንዳይመስልህ። እቺ እንትን ምንድን ነች? የምን ዳቦ ነች? ገብስ ነው አይደል? በዚህ የጤፍ ዳቦ አላችሁ እዚህ ቤት? ኧረ ተው ጸዴ ነው። እንደዚህ የሆነ ክላሲክ ቤት ሆኖ እንደዚህ አይነት ነገር አይመስልም ይችላል። እሱ ማበሽተቱ ጊዜ ይመከራል። ገብስ ይባላል። የሚለውቁ አልቻልኩም እና የገብስ ዳቦ ስኳር በሽተኞች ለምንድን ነው የሚመከረው? ታውቃለህ? እንትን ነው አይደለም፣ ስኳር የለውም አይደል? ፒውር ናቹራል የሆነ ነገር ስለሆነ አሪፍ ነው። ዲያቤቲክስ የሆኑ ሰዎች ነው ብዙ ጊዜ ይመከራል። ጠንከር ያለ ነው ማለት በጣም ጸዴ እና ብዙ ጊዜ ሌጀሪ የሆኑ ቦታዎች ላይ ነው የምታገኙት። የገብስ ዳቦ፣ ጥቁር እንጀራ ምናምን ውድ እኮ ነው። አንዱ በጣም ውድ ነው። 40 ብር 50 ብር እንደዛ ነገር ነው። በጣም ከነማዳ በጣም ውድ ነው። ለጤና ምናምን በጣም ጸዴ ነው። እና እንግዲህ ጋይስ እና ትላልቅ ሰዎች ናቸው የሚመገቡት ብዙ ጊዜ ጥቁር እንጀራ ላይ ብዙ ጊዜ ሰው አይመርጠውም። ለምን እንደሆነ አላውቅም። ነጭ ነው በቃ ከነጭና ከጥቁር አንተ የቱን ትበላለህ? እኔ ሁለቱን እበላለሁ። ቀይ እንጀራ የሚወድ ሰው አለ። ጥቁር እንጀራ አንተ አትወድም? አልወድም። ለምን? አሁን ይኸውልህ እሱ አንዴ ጥቁር እንጀራ ጋይስ አልወድም እያለኝ ነው። ለምን እንደሆነ እየጠየቁ ለምን? ምንም ምክንያት የለኝም ግን አይመችም አይደል? አብዛኛው ሰው እንደዛ ነው። ጥቁር እንጀራ ቤትም አይጋገርም። ግን ከነጭ እንጀራ የበለጠ ጥቁር እንጀራ ላይ ፕሮቲን አለው ይባላል። ይባላል። መድኃኒትም ነው ይባላል። አዋቂዎች እንደውም ይመርጡታል ብዙ ጊዜ። ጥቁር እንጀራ በጣም ጸዴ ሲጀመር በቃ አብዛኛው ሌክዠሪ ቦታ ምናምን ትላልቅ ቦታዎች ላይ ጥቁር እንጀራ አለ። አሪፍ ነገር። ወይ እናንተስ ግን አሁን ለምሳሌ ነጭ እንጀራና ጥቁር እንጀራ እንዲህ አድርገው የሚሰሩት ምን ትላላችሁ? አንድ ላይ ቀላቅሉ። አሪፍ እኮ ነው። ባይቀላቅሉ ሁለቱንም የሰው ስሜት እንረዳ። ባይቀላቅሉ ለራስ ስሜት የሆነ ባይዘው እንትን ያምራል እኮ ለእንትን ለቪዲዮ ምናምን ለመልክ እነሱ የሚሰሩት ይመስለኛል ለመልክ ብቻ ሳይሆን ሁለቱንም የፕሮቲኑን እንትን የለም አንድ ላይ ለማድረግ ለማዋሃድ ይመስለኛል እንደዛ የሚሰሩት። ለውበትማ ቢሆንማ ብዙ ነገር ባይዘው እኛ ሀገር ብቻ ነው ጤፍን ለእንጀራ ብቻ ነው የሚጠቀመው። ያደጉት ችግር የለውም ይቅረብ። ቆርሰን እንበላዋለን። በጤፍ ታውቃለህ? ተሰርቀናል እኮ ጋይስ በጣም የተሰረቀ ጤፍና የጤፍ ኬክ አለ ምናምን የጤፍ ብስኩቶች አሉ ምናምን። እኛ ሀገር ለእንጀራ ብቻ የምንጠቀመው ግን በጣም ዩዝፉል ስለሆነ ነው ያደጉት ሀገሮች በጣም የሚጠቀሙ። ለማንኛውም ጋይስ በወሬ ያስኳችሁ
መታ መታ እናድርግ። አማን ወንድሜ እንግዲህ ያው ሶሪ እናላጎርስ እግዚአብሔርን እኔ አንተን ማበላሸት አልፈለኩም። እስከ 9 የግድ መሄድ አለብኝ ስላለኝ ግድ ነው እና እስከ 9 ተጓዥ ናት እና አማኒ እንዴ ነው አይደል? የወሎ ከተማ ነው ጋር የወሎ ምግብ ነው ጋይስ። ጋይስ እኔ ደግሞ አልቻልኩም መጨረስ። በጣም ጣፍጠው ግን ለምን አላውቅም ለእነሱ ጣዕሙ ለእያንዳንዱ ምግብ ጣዕም ለማሳየት ብዬ እንዳላነሱትና ወይ በጣም ተቆለለብኝ አልቻልኩም። ግን በጣም ይጣፍጠው። እዛ ጋር እንደምትት ቡና የተጫጫሰ ነው ምናምን ቡናችን እንጠጣለን። ያበደ ጊዜ ያሳለፈን ነው። እንግዲህ መጣችሁ ሁላችሁ ሞክሩት። ኢዶ በጣም ይጣፍጣል። የመጨረሻ ጉርሳ እንግዲህ አዘጋጅታችሁ ያው ጋይስ ያዘው እኔ ግን የታባቱ እንግዲህ እያዘንኩ አንተንም ልበለው እችላለሁ። እያዘንኩ የታባቱ አስቸገርከኝ። ስታስቸግረኝ ነው ጨርሼ ወደ አንተ እመጣለሁ። ብሮይስ እኔ ለጉረስ ድምጻችሁ በሚዩት ነው የሚበላው። እኔ ለጉረስ እሱ አርፍደለ ነው አንተ ልታስጠጣኝ ነው። ሰላም ይኸው እኔ እንደዚህ ጥርግ ነው ያደረኩት። ጥርግ አድርጌ ነው እየበላሁ ያሉት። ይሄ ማን ነው? የምር ዶሮ ልበላ እየመሰለኝ ነው። ግን ሽምብራስ ይኸው ዶሮ ነው። አሪፍ ነው። በቃ ዶሮ በቃ የሆነ ስጋውን ነው እየፈለኩት አይደል? ማን ይሰምጥበታል? ቡና የሚጠጣል እንዴ? ማን ይሰምጥበታል? እኔ እጠጣለሁ። አዎ በጓዶ ነው የምጠጣው። ባይዘው እኔ በጓዶ ነው የምጠጣው። ባይዘው ቆይ ምን ነው ማለት አታውቅም ነው? ሰፈር ውስጥ ምናምን በባዶ እንደምጠጣ አይወራም ነው ወይስ ንቀት ነው? ሽልማት አለ። በባዶ ነው። እሺ በባዶ ሽልማት አለ። በባዶ ለማንኛውም ጋይስ ይሄን ሰሞን ቲክቶክ ላይ ዲቤት እኔም በባዶ ነው የምጠጣውና እንዳላወራ ግራ ገባኝ እኮ በባዶ ነው የምጠጣው። ሶሶ በባዶ ነው። ጋይስ ቅድም እንደነገርኳችሁ ዲዘርት እንዳለ ነግሬያችሁ ነበረ። አሁን ወደ ዲዘርታችን ዲዘርት ላይ እንዴት ነህ ይርሚዬ? በጣም እወዳለሁ። ዱባይ ላይ ብዙ ጊዜ እጄ ዲዘርት ላይ ይዝናና ነበር። አሰክስኛውን ትክክለኛ ነገር ተናገር። ልሞክረው እንግዲህ የጾም ዲዘርት ሞክረን አናውቅም። አብዛኞቻችን ኬክ ነው የምናውቀው የፍስር ምናምን ሰው የጾም ኬክ ምን ይመስላል ምናምን የሚለውን ነገር እንሞክራለን። አስቀድም ጣፋጭ በጣም የምትወድ ይመስለኛል። ጣፋጭ የለውም ባይዘው የጾም ታውቃላችሁ? ጣፋጭ አላችሁ የለውም እንጂ አነባበሩ ምናምን ነው የሚሆነው። ያለ እዚህ ጋር እንጀምራለን። ሌላኛው አነባበሩ ዋው፣ እዚህ ጋር ግን ክሬም አለው ጋይስ። ዋው ይሁና። እሺ ከዚህኛውም ከሁሉም አይነት ቀምሰን እንድናሳያችሁ። ታውቃላችሁ ጣፋጭ ላይ ብዙ ፍቅር የለኝም እና የተወሰነ ነው የምወስደው። እረስቸዋለሁ ታውቃለህ። ለካ ኬክ አይወድም እሱ ጋይስ። ያው ከሁሉም አይነት ከዶናታ ጣፋጭ ለምን እንደሆነ አላውቅም። እስከዚህም ነኝና ባይዘው በጣም ሄልዚ ሰው ነው የምትሆን ታውቃለህ። ቆይ አሪፍ ነው ጣፋጭ አለመውደድ አሪፍ። እቺንና ያው በዚህ ኤጅ ጣፋጭ አለመውደድ ማለት በጣም ጸዴ ነገር ነው ጋይስ። እቺን ንቅ ጎመኑ ያጓጓኝ ነው ልጨምር ነው። ለማንኛውም ያው ዲዘርታችን እኛ ማስተና ይዘናል። የኔ ፍሩቶች አሉት። ያኔ ደግሞ የተለያዩ ኬኮች አሉ። ከዛ ምንድን ነው የሚባለው ቦምቦሊን ነገርና ይሄ የምን እንደሆነ አርላቅም ቴስት አድርገን ደግሞ ምን እንደሚል ያለውን ነገር እናሳያቸዋለን ጋይስ። አዞ ፋሚሊ እንግዲህ ዲዘርታችን ይዘን መተናል። የጾም ነው ጋይስ እንደምትመለከቱት በጣም ነው የሚያምሩት። የጾም ናቸው እንደምትመለከቱት። ጣማቸውንም ሬት እናደርጋለን ማለት ነው። እንዴት ነው ያቺኛውስ? እቺ ነገር እንዴት ነው? የጾም ናታ። የጾም በምንድን ነው የሚሰራው? የጤፏ ኧረ ቶሎ በለኛ ምራቃችን ማጠር እንዴ! አሪፍ ነው። የሳይማ ከ10 ስንት? 9። በጣም ምርጥ ነው ማለት ነው። 9 እሺ፣ 8 ይሄ 9። እሺ አንተስ? ያው አንተ እዚበት እኔ እንደዚህ አይነት ነገር አላቀበትም። ይመች ተመችቶታል ማለት ነው። ተመችቶታል። እንዴት አባቱ ሞክረህ ከቃል በላይ ነው ላንተ ማለት ነው። ከቃል በላይ ማርያም በስመ አብ
ኤርሚ ኤርሚን በእጁ ዳባ አሬን በእጅ በኬክና በሾኮላ ይመቸኝ። ቸኮሌት ነገር አለ። መጀመሪያ ሳነሰው አነባበሩ መስሎኝ ነበር ማለት ሰው ስለሆነ ኬክ ኖራ ቤት ኤክስፔክት አላደረኩም። ግን ሰው ኬክ በጣም ጣፍጣል። ያበደ ኦኬ እቺ ማለት ነው። እቺ ለኔ ተውልኝ እኔ ቀምሳት አንድ ነው ያዝኩት። ስትሮበሪ ያበደ ከ10 ስንት 9 ጋር በጣም ምርጥ ነው ማለት ነው። ጋይስ የኔ እንደምትመለከቱት ሁለት አይነት በቃ ትንሽ ነው። ሁለት አይነት ነው። ከዚህ ልጀምራ ነው። እኔም በእጅ ልጋባ አሪፍ ነው። በጣም ምንድን ነው ጣዕሙ? ሻይ ቅመም ነው። ሻይ ቅመም ነው የሚለው። ምናልባት የተሰራበት መንገድ ሊሆን ይችላል፣ ግን በጣም ሶፍት ነው። አይከብድም። በጣም ማብረሽ ጣፋጭ ነገር አይመቸውም። በጣም አሪፍ ነው። እንደ ቢሾ ተቃል በላይ ነው። እሺ ጋይስ የመጨረሻችን እንግዲህ የሚሆነው ቡናችን ነው። ቡናችን ይኸው ከጣን ጋር ታጅቦ መጥቶልናል። ፋንዲሻም አለን። የገርምሽ ቡና ሲመጣ ማለት ጀባ ድፍንለኛ ዝርዝር ለምቀኛ ዘበኛም ስተኛ ቁልፉለኛ ያዝልን ቲክቶክ እና የዩቲዩብ ምቀኛ ብለን ነው የምንጀምራት። የቀረው ኢንስትሩመንት ብቻ ነው የቀረው። ስኳር ማን ነው የሚጠቀመው? እሱ ብቻ ነው። እኛ ባዶ ነው የምንጠጣው። እኔና ኤርሚ ባዶ ነው። ስኳር ተዘጋኝ። ፋይናሊ ቡናችንም መጥቷል። የቡና ቁርስ እንኳን ይቅርብን፣ የእውነት ይቅርብን። በጣም ጠገብን። በጣም ብዙ አይነት ምግቦችን በላን። አየር ያስፈልፈታ አዎ ይለኛል እኮ አልገባኝም። ካሜራማን ነው የገባ። እንዳታስደበኝ ሙሬ ግዴታ ነው። ባናቸው ፋንዲሻ ኦዳይዝም አብርሽ ይቀመስ ያዞ ፋሚሊ ቤተሰቦች የዛሬ ቪዲዮአችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን በድጋሚ አሳውቁን። ኤቢ አብርሽ ነበርኩኝ። ሐሳብ አስተያየታችሁን ያው በጨዋነት ኮሜንት ላይ አሳውቁን። ኤቢ አብርሽ ነበርኩኝ። ኤርሚ ቭሎግ ዲዲዮን አሚቲ ዳንሰር ጀርባ አራሳያችሁ እንዴ ማየት አለባችሁ። አንደርማ ማየት አለባችሁ። ካሜራማን አለን አሚቲ ዳንሰር። በጣም ነው የምናመሰግነው ኢዶ ሬስቶራንትን በጣም እናመሰግናለን ከልብ። እሺ ቤተሰብ ኢዶ ሬስቶራንት እንግዲህ የሚገኘው ከጋራንድ ሞል ወረድ ብሎ ወደ ቦሌ ሜጃው ጋር ኢዶ ሬስቶራንት ብሎ እንደዚህ ይታያል። ፊት ለፊት ጋር ነው። ሰው እንግዲህ የመጣችሁላችሁ ሞክሩት። በጣም ቆንጆ ጣፋጭ የሆነ የሰው ምግቦች እንዲሁም ዲዘርቶች አሏቸው። ቡናቸውም በጣም ቆንጆ ነው። ሁሉንም ነገር ወደነዋል አይደል? ያሳ እንግዲህ ኢዶ ይመቻችሁ። በሌላ ቀጣይ ቪዲዮ እስከምንገናኝ ድረስ ያዘው